የሚሮጥ ዲያቆን የዛሬ 2000 ዓመት ገደማ ነው። አቧራውም የጋዛ ምድረ በዳ በፈጣን ሩጫ እያቦነነ የሚከንፍ አንድ ወጣት ታየ። ሩጫውም የነፍስ አድን ሰራተኞች አይነት ፍጥነት ያለው ነበር። አንዲት ነፍስ ሳታመልጥ ማትረፍ እየከነፈ ነው። የሚሮጠው ደግሞ በፍጥነት በሚጋልቡ ፈረሶች የሚጎተት የቤተ መንግስት ሰረገላ ላይ ነው። በሰው አፍም ፈረስ ላይ መድረስ ባይቻልም ይህ ወጣት ግን ፈረሶቹ የሚያስነሱትን የጋዛ አቧራ በአፉ እየቃመ በአፍንጫው እየታጠነ እንደምንም ደረሰ። በሰረገላ ውስጥ አንድ ፀጉረ ልውጥ የሩቅ አገር ሰው ተቀምጦ በእርጋታ መጽሐፍ እያነበበ ነው። እግሩን እንደለለው ሯጭ ፊልጶስ ይባላል። በዚያ ምድረ በዳ ብቻውን ሲሮጥ የሚያጨበጭብለት ሰው የሚሸልመው ደጋፊ አልነበረም። እንዲያውም ልብ የሚስብ ሐዘን ላይ ነበር። እስጢፋኖስ የሚባል አብሮት ዲቆና የተሾመ የቅርብ ጓደኛው በድንጋይ ወግረው በአሰቃቂ ሁኔታ ከገደሉበት ገና 40 ቀን አልሆነውም። ቤተክርስቲያን ስደት ላይ ሆና ምን ስብከት ያስፈልጋል በሚል ቀቢጽ ተስፋ እጁን አጣጥፎ አልተቀመጠም። ያልተቀመጠው ፊልጶስ ግን የወንድሙን ሐዘን ልወጣ ሳይል የምስራች ለማብሰር በበረሃ ሮጠ። ቀርቦ ያናገረው ጃንደረባ ደግሞ የሚመራኝ ሳይኖር እንዴት ይቻለኛል የሚል ኦሪትን ይዞ ትርጓሜ ፍለጋ የሚቃትት ጥላው ይዞ አካሉን ፍለጋ የሚጨነቅ ትምህርት የተጠማ ኢትዮጵያዊ ነበር። ስለዚህ ዲያቆን መዳን የምትሻውን የጃንደረባውን ነፍስ በመዳን ዕውቀት አረስልሶ አሁኑኑ ካልተጠመቁ አሰኛት። ብቻውን የሮጠው አንድ ሰው ያስተማረው ዲያቆን ፊልጶስ ሮጦ ያዳነው አንድ ሰው ብቻ አልነበረም። በአፍሪካ ቀንድ ለምትገኘው ሀገር ኢትዮጵያና ሕዝቦቿ የመዳን ቀንድ የሆነ ክርስቶስን አሳያቸው። አንድ ኢትዮጵያዊ አጥምዶ በእርሱ ብዙዎች ከማጥመድ በላይ ምን ሙያ አለ? ጴጥሮስን በጀልባው ላይ ከአሳ አጥማጅነት ወደ ሰው አጥማጅነት የቀየረ አምላክ ገንዘብ ያዡን ባኮስ ነፍሳትን ያዥ አድርጎ ይሸኘው። የህንደኬ ሹም ባኮስ ሆይ ካሁን ወዲህ በህንደኬ ገንዘብ ላይ ብቻ ተሰለጠንም። የእግዚአብሔር ገንዘቦች የነፍሳት ግምጃ ቤት ላይ የሰለጠንክ የመንግስተ ሰማያት በጅሮንድ አደርግሃለሁ ብሎ ሾመው። ይህ ከሆነ 2000 ዓመት አለፈ። የጃንደረባው ልጅ ኢትዮጵያ ህዝብም ከሰረገላ አልፎ በፍጥነት የሚሄድ ብዙ አይነት መጓጓዣ ሊሳፈር ተሳለፈ። ትዕግስት አጥቶ በገንዘብ ላይ ከመሰልጠን ይልቅ ገንዘብ ሰልጥኖበት በፍጥነት ከነፈ። አንዱ ፊልጶስ ብቻ ሮጦ የማይደርስበት እልፍ ህዝብ ዛሬ ሰረገላውን አስጨንቆታል። አንድ ጃንደረባ መጽሐፍ ቅዱስ ላይ ሳይሆን ስልኩ ላይ ያቀረቀረ ስለ ትንቢት ትርጉም ሳይሆን ስለ ኑሮ ብልሃት የተመራመረ ትውልድ ተነስቷል። የኢሳይያስን ትንቢት ስለምን ቢነግረን የማይገደው ህይወት ውጣ ውረድ ፍቺ የሚሻ ትንቢት የሆነበት መንፈስ ጭንቀት የታወቀ ምስኪን ትውልድ ተነስቷል። በእርግጥ ይህ ትውልድ ከዚህ ጭንቀት ለመውጣት የሚመራው ሳይኖር እንዴት ይቻለዋል? ለዚህ ሁሉ ህዝብ ፊልጶስ ከወዴት ይምጣ? አረ ዲያቆን ያለህ ነፍሳትን ፊልጶስ ዲያቆን ወይ ከወዴት ነህ? ነፍሳትን ለማዳን የሚያሳድድ እንጂ የሥጋ ምኞቱን የሚያሳድድ ዴማሳዊ ዲያቆን አልጠፋም። እንደ እስጢፋኖስ በድንጋይ የሚወገር ዲያቆን እንጂ ድንጋይ አንስቶ የሚማታ ዲያቆን አልጠፋም። ሰረገላ ላይ ሆኖ ግራ የተጋቡ ባኮሶች ብዙ ናቸው። የፊልጶስ ግን ጥረት አለ። ችግራቸው ፈቶ ጥያቄያቸውን መልሶ የሚሰውር ከሰረገላ አልወርድ ብሎ የሚያስቸግር ፊልጶስ ግን ጥረት አለ። ከእናንተ ቀድመን በተሾምን ዲያቆናት አንገቷን የደፋች ቤተክርስቲያን በእናንተ ቀን እንድትል እመኛለሁ። የሚሮጥ ዲያቆን ያደርጋችሁ። ምዕመናን እሱን ፍለጋ የሚሮጡለት ዲያቆን ሳይሆን ነፍሳትን ፈልጎ የሚሮጥ ዲያቆን ያደርጋችሁ። ከመቅደሱ ጠፍቶ የሚፈልግ ሳይሆን ፈረስ የሚያመልጠው ዲያቆን ያደርጋችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።